ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ያለው እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ነባር ቤተሰቦች ሁልጊዜም ከጎን ሆናችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬ ወደ እናንተ ይዤላችሁ የመጣሁትኝ ቆንጆ የሆነ ለቁርስ ለመክሰስ የሚሆን የዶናት አሰራር ነው። እንደምትወዱት ምንም ጥርጥር የለውም። ከወደዳችሁት ከተመቻችሁ ሁላችሁም ይህንን ቪዲዮ እስከ መጨረሻው ድረስ በማየት ያላችሁን ሀሳብ አስተያየት ኮሜንት ላይ በመጻፍ አበረታቱኝ። ወደ አሰራሩ እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ትሆኑ ዘንድ በትህትና ጠይቃለሁ። ተከታተሉኝ። ዶቄቴን አዘጋጅቻለሁ። እዚህ ጋር እንደምትመለከቱት ጎድጓዳ ሳህንና ወንፊት አዘጋጅቻለሁ። እዚህ ጋር ዶቄቴን እነፋለሁ። እኔ ብዙውን ጊዜ ዶቄትም ጨምረው በግምት ነው፣ ለክተን መጠቀም እንችላለን። ስለዚህ እኔ ይበቃኛል ብዬ ያሰብኩትን ያክል ዶቄት ነው የተጠቀምኩትኝ። እሱን እጨምራለሁ። እንደዚህ ከነፋውኝ በኋላ ለምን ዶቄት ብዙ ጊዜ ታሽጎ ስለሚቀመጥ የተለያዩ ነገሮች ሊኖሩበት ስለሚችል የግድ መነፋት አለበት። በእርግጥ እናንተን ለማስተማር ፈልጌ አይደለም። ይኸው በዚህ መልኩ ዶቄቴን ነፍቻለሁ። እዚህ ጋር እርሾ ጨምሬያለሁ። እርሾ አነስ ባለች ማንኪያ አንድ ከግማሽ ነው የተጠቀምኩትኝ። እንዲሁም ስኳር 3 ማንኪያ ተጠቅሜያለሁ። ማንኪያዋ አነስ ያለች ነች። ለዛ ነው ስኳርም አለመጨመር እንችላለን። እንዲሁም ጨው አድርጌ ጨምሬያለሁ። ቤኪንግ ፓውደር። እነዚህን ግብአቶች ከጨመርኩኝ በኋላ ውሃ ወይንም ዘይት ከመጨመሪያ በፊት በደረቁ በደንብ አድርጌ ቀላቅለዋለሁ። ለምን በአንድ በኩል ያለው በአንድ በኩል የሌለው እንዳይሆንብኝ እንደዚህ በደረቁ በደንብ ከቀላቀልኩትኝ በኋላ ዘይት ትንሽ የተወሰነ ጨምርበታለሁ። ይሄው በዚህ መልኩ ቀላቅየዋለሁ። ዘይቴን ጨምርና ውሃዬን ጠብ እያደረኩኝ በደንብ አድርጌ እሽት አድርጌ አቦካዋለሁ። ዘይት ጨምሬያለሁ። አሁን ውሃ ነው። ውሃዬ እንደዚህ ጠብ እያደረኩኝ የተወሰነውን ነው ማሳያችሁ። አንደኛ ነገር ቪዲዮ እንዳይረዝም። ዳቦም ሆነ ማንኛውም ነገር እንደዚህ በደንብ ሲታሽ ነው እና የሚያምረው። በደንብ አድርጌ እያሸሁኝ ነው። እንዴት እንደሚጣፍጥ አትጠይቁኝ። እጅግ በጣም ቆንጆ የሆነ ከሽ ከሽ የሚል የዶናት አሰራር ነው። ሁላችሁም እንደዚህ በዚህ መልኩ መስራት ትችላላችሁ። እኔ ያው ወቅቱ የጾም ወቅት ስለሆነ ነው። እንትንም እንቁላል መጨመር ይቻላል። ስለዚህ እንደዚህ በቀላሉ ቤታችን ውስጥ በዚህ መልኩ አዘጋጅተን መመገብ እንችላለን። እንደዚህ ውሃዬን ባንዴ ሳይሆን ጠብ እያደረኩኝ እሽት አድርጌ አቦካዋለሁ። ያው እኔ ብዙ ጊዜ እንትን ባንድ እጄ ካሜራ ስለሚይዝ ነው ቤተሰብ። የተወሰነውን እንግዲህ አይታችሁታል። ስለዚህ እንደምትመለከቱት በደንብ እሽት አድርጌ በዚህ መልኩ አብኩቼዋለሁ። ይህንን ሞቃታማ ቦታ ለአንድ 35 ደቂቃ 30 ደቂቃ ሸፍኜ አስቀምጠዋለሁ። ኩፍ ሲል ደግሞ ተመልሼ እመጣለሁ። የትም እንዳትሄዱ። ይኸው በዚህ መልኩ ሸፍኜ ይህንን ይመስላል። እንደዚህ በዚህ መልኩ ኩፍ ብሏል። እኔ መጀመሪያ ላይ ቤተሰብ ጥቁር አዝሙድ ማድረግ ፈልጌ እረስቸው ነው። ጥቁር አዝሙድም መጨመር እንችላለን። ከዚህ ጋር እንደዚህ ትንሽ የተወሰነ ጨምሬበታለሁ። በእርግጥ ዶቄቱ ላይ ቢጨመር ተመራጭ ይሆናል።
እኔ ረስቸው ነው። እንደ ፍላጎታችን መጨመርም አለመጨመርም እንችላለን። ለዚህ የተወሰነ ጨምሬ እንትን ብየዋለሁኝ። አሁን ይህንን ምንድነው የማደርገው? እዚህ ጣውላው ላይ ጠፈጥፈዋለሁ። ጣውላ እንደምትመለከቱት እዚህ ጋር አዘጋጅቻለሁ። እዚህ ላይ ዘይትን መጨመር እንችላለን፣ ወይንም ደግሞ ፉርኖ ዱቄት እንደዚህ በዚህ መልኩ ጨምረን መጠፍጠፍ እንችላለን። ለምን ሊጡን እንዳይዝብን ማለት ነው። ስለዚህ በዚህ መልኩ እንደዚህ እያደረኩኝ ዳምጠዋለሁ። በቪዛ ማዳመጫው እንደዚህ በደንብ አድርጌ ከዳመጥኩትኝ በኋላ በዚች በቅርጽ ማውጫዋ እንደዚህ በዚህ መልኩ እንትን እለዋለሁ፣ እቆርጠዋለሁ። እንደዚህ በዚህ መልኩ እየቆረጥኩት ነው። እኔ እንግዲህ ስሰራ ለመጀመሪያ ጊዜ ነው። ለምን ዋሻለሁኝ? ግን የሰው ቪዲዮ ከምለቅ የራሴን ቪዲዮ ለምን አልለቅም በሚለው ነው። የሚቀጥለው ስሰራ ደግሞ ከዚህ የተሻለ ነገር እሰራለሁ ብዬ አስባለሁ። ቤተሰብ ምን ልላችሁ ፈልጌ ነው፣ ቅርጹ ምናምን ጥሩ ላይሆን ይችላል። ይሄው በዚህ መልኩ ከቆራረጥኩኝ በኋላ ትሪ አዘጋጅቻለሁ። ከዛ ትሪ ላይ አደርገዋለሁኝ። ይህንን እንደዚህ መጀመሪያ አነሳዋለሁ፣ ሁለተኛ ላይ ይዳምጠዋለሁ መልሼ ማለት ነው። በእርግጥ እዚህ ላይ ጋር ሲዳመጥ ምናምን በጣም አድካሚ ነው። ይህንን አንስቼ ሁለተኛ ስዳምጥ አብሬ እዳምጠዋለሁ ወይንም ደግሞ እጠፈጥፈዋለሁ። አሁን ይህንን አንስቼ ካዘጋጀሁት ትሪ ላይ እጨምራለሁ። ይቺ ደግሞ እንትን ነች፣ ሃይላንድ ናት። ይህንን እዚህ ጋር ረሳሁትኝ። እኔ ቅርጽ ያወጣሁትኝ በሃይላንድ ክዳን ነው። ሰው ባለው ነው አይደለ? ስለዚህ የለንም ብለን የሆነ ለመስራት ፍላጎቱ ካለን እውነት ለመናገር ባለን ነገር እንደዚህ መስራት እንችላለን። እዚህ ጋር ረስቼው ነበር ማለት ነው። ስለዚህ በሃይላንድ ክዳን እንደዚህ ቅርጽ ማውጣት እንችላለን። እንደዚህ ቅርጼን ከወጣሁኝ በኋላ ነው ማለት ነው ከትሪው ላይ የምጨምረው። ሁሉንም እንደዚህ በዚህ መልኩ ቅርጽ አወጣለሁ። እንግዲህ አትፍረዱብኝ ቤተሰብ። ያው ቪዲዮ ስንሰራ ትንሽ አንደኛ ነገር ጊዜ ይወስዳል። ከዛም አንፃር እኔ ደግሞ ስራ ልሄድ ስለሆነ ረፈደብኝ እያልኩ ስለሆነ ለዛ ነው። ያው እንደዚህ ቅርጽ አወጣው። ይሄንን ይመስላል። እንደዚህ ካደረኩኝ በኋላ ለ15 ደቂቃ የሚያክል እንደዚህ አድርጌ ሸፍኜ አስቀምጠዋለሁ። ትንሽ ብድግ እንዲልልኝ አድርጌ አቆየውና እጠብሰዋለሁ። ለምን ውስጡ ክፍትፍት ብሎ ደስ የሚላል አይደለ? ይሆናል። ወዲያውንም መጥበስ እንችላለን። ጊዜ ካለን ግን ለ15 ደቂቃ ብናቆየው ተመራጭ ይሆናል። እዚህ ጋር ድስት ጥጃለሁ። ከድስቴ ላይ ዘይት ጨምራለሁ። ዘይት እንግዲህ እንደሚታወቀው ድንችና እንደዚህ የሚጠባበሱ ነገሮች ዘይት በብዛት ይፈልጋሉ። ስለዚህ ዘይት በርከት አድርጌ ጨምሬያለሁ። ዘይቴ በደንብ ሲግል እንደዚህ እንትን እላለሁ ጨምራለሁ። በጥንቃቄ ለምን ያደረኩት ጓንት ትንሽ ዘይት ተፈናጥሮ ከረጨው በጣም ከባድ ነው። እንደዚህ ቀስ እያደረኩ ጨምራለሁ። ይኸው ዘይቱ ሲግል እንደዚህ ነው፣ ብድግ ይላል። ዘይቱ ካልጋለ ግን ቁጭ ነው የሚለው። ዘይታችን በደንብ ቢግል ተመራጭ ይሆናል ቤተሰብ።
እሳታችንን ቅንስ አድርገን እንትን እንዳይልብን እንዳይቃጠልብን። ለምን ግልብልብ ካለ ከላይ ነው እንጂ የሚበስለው ውስጡ አይበስልም። ስለዚህ እንደዚህ በዚህ መልኩ እየጠበስኩት ነው። እጅግ በጣም ቆንጆ የሆነ የሚጣፍጥ የዶናት አሰራር ነው። እንደዚህ ገለብጠዋለሁ። ይህንን ይመስላል ቤተሰብ። ለልጅ ለአዋቂ የሚሆን ተመራጭ አዘገጃጀት ነው። በዚህ መልኩ ጠብሼ ጨርሻለሁ። አሁን ደግሞ ሳህን ላይ አድርጌ ተመልሼ እመጣለሁ። ይኸው ቤተሰብ ሳህን ላይ አድርጌዋለሁ። ስኳርም ሆነ እንደዚህ ቸኮሌት መቀባት ትችላላችሁ። እኔ ግን ምንም ነገር አልቀባውትም። አንደኛ ነገር ጾም ነው፣ ሁለተኛ ነገር እንደዚህ በጣም ጣፋጭ ነገር እኔም ስለማልወድ ቤተሰቡም ስለማይወድ ለዛ ነው እንደዚህ በሻይ ነው የምንበላው ማለት ነው። ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። ሰላም፣ ፍቅር፣ አንድነትን ለሀገራችን ኢትዮጵያ ያድልልን እያልሁኝ የዛሬውን እዚህ ላይ አበቃው። ሰናይ ጊዜ ተመኘው። አመሰግናለሁ ባይ